بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه ومن والاه. أسأل ربي عز وجل أن يوفقني وإياكم حسن النية وأن يتوفانا على كامل الإيمان. أما بعد، إخوة الإيمان والإسلام، الله تبارك وتعالى مستوقع الصلاة قد تدرق بالنال قد تسادرق بن قد باوقت كلنا መስገድ ይኖርብናል ማለት ነው። ግን መስገድ ግዴታ አለብን ሲባል ወቅቶችን እንዴት ማወቅ እንዳለብን ግልጽ ነው። ወቅቶችን ማወቅ አለብን። ነገር ግን አንዳንድ የሚከሰቱ ችግሮች ሊኖሩ ይችላሉ። በተለይ ከሴቶች ጋር ተያይዞ አሁን የምገልጸው ለሴቶች እጅግ በጣም በተለይ ለሴቶች እጅግ በጣም አስፈላጊ ሆነ ነው። ይህ መልእክቱ ለሴቶች ብቻ አይደለም። ዑለማዎች ባያን ያደረጉት ወንዶችም ቢሆን አዳምጣው ለሌሎችን ማስተማርና ለሌሎች ማስተላለፍ ይኖርባቸዋል። ይህም መስአላ ከወር አበባ ጋር የተያያዘ ነው። አንድ ሴት የወር አበባ ከመጣባት ሶላቷ እንዴት ነው የሚሆነው? ሶላቷ እንዴት ነው ልትሰግድ የምትችለው? ምን አይነት ሶላትስ ግዴታ ይሆንባታል የሚለውን ማወቅ ነው። እንግዲህ መጀመሪያ ይሄንን መስአላ ባያን ማድረግ ስንጀምር የሴቷ ሐል ይታያል። እቺ ሴት ዑዝር ያለባት ነች ወይስ ዑዝር የሌለባት ነች የሚለውን እንመለከታለን። ዑዝር ያለባት የሚባለው ለምሳሌ የማያቋርጥ ፈሳሽ ደም ያለባት፣ የበሽታ ደም ያለባት ከሆነች የዚች አይነት ሴቶች በዚህ አይነት በሽታ የተመረዘች ሴት የሶላት ወቅት ከመግባቱ በፊት ውዱእ አድርጋ የምትጠብቅ ከሆነ ልክ የሶላት ወቅቱ ሲገባ ውዱእ ይበላሽበታል። ሶላቷ የውዱእ ይበላሻል። አዲስ ውዱእ ነው የሚያስፈልጋት ለአዲስ ሶላት። ለምሳሌ 5 ሰዓት አካባቢ ዙሁር ከመግባቱ በፊት ውዱእ አድርጋ ከሆነ ልክ ዙሁር ወቅት በመግባቱ ምክንያት ዙሁር ወቅት ወዲያውኑ ሲገባ ውዱእ ይበላሽባታል። ሌላ እንኳን ውዱእ የሚያበላሽ ነገር ባይከሰትባት ፈሳሽ ደም ስላለ ውዱእ የተበላሸባት ይሆናል ማለት ነው። ስለዚህ የዚች አይነት ሴት እንዴት ነው ለሶላት ውዱእ የምታደርገው የሚለውን ከተመለከተነ ወቅቱ ከገባ በኋላ ውዱእን ታደርጋለች። ለምሳሌ ዙሁር መስገድ ከፈለገች ለዙሁር ሶላት የምታደርገው ውዱእ ዙሁር ወቅት ከገባ በኋላ መሆን አለበት። ዙሁር ወቅት ከገባ በኋላ ልክ እንደገባ ውዱእ ታደርጋለች። ከዛ በኋላ ውዱእን ስታደርግ እንግዲህ ከዛ በፊት እስቲንጃ አድርጋ መሸፈን የሚገባት ነገር ሸፍና እንደይንጠባጠብ ከዛ በኋላ ሶላቷን ውዱእን አድርጋ ሶላቷን ትሰግዳለች። በዚህ መልኩ ነው። ነገር ግን ዑዝር የሌለባት ከሆነች የዚህ አይነት በሽታ ከሌለባት ቀድማ ውዱእ ማድረግ ትችላለች። ለምሳሌ ጠዋት ሐታ ሱብህ ላይ ያደረገችው ውዱእ ካልተበላሸባት ዙሁር ላይ እስከ ዙሁር ከቆየላት ዙሁርን በዛ ውዱእ መስገድ ትችላለች። እንግዲህ እዚህ ቦታ ላይ መስአላውን ስንመለከት አንድ ሴት ዙሁር ወቅት ከገባ በኋላ የወር አበባ ከተከሰተባት ወቅቱ ላይ እንመለከታለን። አንደኛ እሷ የዚህ አይነት ዑዝር ችግር አለባት ወይስ የለባት የሚለውን እንመለከታለን። ከሌለባት የምንመለከተው ምንድነው? ከዛ በኋላ ይቺ ሴት የወር አበባ በመጣበት ጊዜ ለሶላት የሚሆን ጊዜ ነበራት ወይስ አልነበራትም የሚለውን እንመለከታለን። ለሶላት የሚሆን ጊዜ ከነበራት ለምሳሌ ሶላት አርካኖችን አሟልታ ለመስገድ 7 ደቂቃ የሚያስፈልጋት ከሆነ ዙሁር ወቅት ከገባ ከ7 ደቂቃ በኋላ የወር አበባ ከተከሰተባት የወር አበባ ከመጣባት ሶላቱን አልሰገደች ከሆነ የወር አበባው ሲያቆምላት ከ3 ቀን በኋላ ሊሆን ይችላል፣ ከ7 ቀን በኋላ ሊሆን ይችላል። ሲያቆምላት ይህንን ሶላት ቀዷ ማውጣት ግዴታ አለባት። ምክንያቱም ለሶላት የሚሆን ጊዜ ነበራት አንደኛ። ሁለተኛ ደግሞ ለውዱእ አድርጋ እንኳን ለመስገድ ጊዜ የማይበቃት ቢሆንም ውዱእን ማስቀደም ትችላለች። ምክንያቱም ዑዝር ስለሌለባት ቀድማ ውዱእን አድርጋ ተዘጋጅታ ልክ የሶላት ወቅት እንደገባ ወዲያውኑ መስገድ ትችል ነበር። ነገር ግን ሳትሰግድ ወቅቱ ደረሰ፣ የወር አበባ መጣባት። በዚህ ምክንያት ይህን ሶላት ቀዷ ታወጣለች፣ ትሰግዳለች። ነገር ግን እቺ ሴት ዑዝር ያለባት ከሆነች ቀደም ብለን እንደተጠቀስነው የበሽታ ደም ካለባት፣ ፈሳሽ ደም የማያቋርጥ ደም ካለባት
እንደገለጽነው ቀደም ብላ ውዶ ካደረገች ልክ ወቅቱ ሲገባ ውዶ ይበላሽባታል አዲስ ውዶ ያስፈልጋታል ብለናል የዚች አይነት ሴት ከሆነች ደግሞ የወር አበባ ሲከሰትባት የምንመለከተው የሶላት ጊዜ ብቻ አይደለም የሶላትና የጧሃራ ጊዜ እንመለከታለን ለጧሃራ እስቲንጃ አድርጋ ቦታውን ሸፍና ውዱ አድርጋ ለመስገድ ምን ያህል ጊዜ ይበቃታል ለምሳሌ እነዚህ ነገራቶች ለመፈጸም 15 ደቂቃ የሚያስፈልጋት ከሆነ እና ይሄ የወር አበባው የተከሰተባት ዙሁር ወቅት ከገባ በኋላ ከ15 ደቂቃ በላይ ኖራት ታስተግድ ተከሰተባት ከሆነ ልክ የወር አበባው ሲያቆምላት ይህንን ሶላት ቀዷ ተመልሳለች ማለት ነው ቀዷ ታወጣለች ምክንያቱም ለጧሃራና ለሶላት የሚሆን ጊዜ ስለነበራት እስቲንጃዋን አድርጋ ቦታውን ሸፍና ውዱ አድርጋ ለመስገድ የሚሆን ጊዜ ነበራት ነገር ግን አልተጠቀመችበትም ያንን ሳትጠቀምበት የወር አበባ መጣባት ቀዷን ታወጣለች ይህ ሶላት ግዴታ ይሆንባታል ቀዷውን ማውጣት ነገር ግን ለዚህ ሁሉ የማይሞላ ጊዜ ከሆነ ያላት ለምሳሌ 15 ደቂቃ የሚያስፈልጋት ሆኖ ዙሁር ወቅት ከገባ 7 ደቂቃ እንደቆየ የወር አበባ መጣባት በዚህ በ7 ደቂቃ ውስጥ እስቲንጃ አድርጋ ቦታውን ሸፍና ውዱ አድርጋ ለመስገድ አትችልም የማይበቃት ከሆነ ግዴታ ይሆንባትም ማለት ነው ነገር ግን ለስቲንጃ ቦታውን ለመሸፈን እንዲሁም ውዱ አድርጋ ለመስገድ የሚሆን ጊዜ እያላት ባለመስገድ ሳትሰግድ የወር አበባ ከመጣባት ይህንን ሶላት ቀዷ የመመለስ ግዴታ አለባት ልክ ሲያቆምላት ማለት ነው የወር አበባው ሲያቆም ይህንን ሶላት ትሰግዳለች ማለት ነው ምክንያቱም በቂ ጊዜ ያላት ባለመፈጸሟ እሺ እንግዲህ ሲጀመር ነው ይህንን ባን ካደረግን ሲያቆምስ እንዴት ነው የሚሆነው ሲያቆምላት ደግሞ እንመለከታለን ማንኛውም ሴት ወቅቱን መከታተል አለባት የወር አበባ ማቆምና ለማቆሙን መከታተል አለባት ሁለቱንም ትመለከታለች የወር አበባው ሲያቆምላት ትመለከታለች ወቅቱን ከወቅቱ ምን ያህል ጊዜ እያለው ነው ሶላት ወቅት ላይ አቆምላት ከሆነ የወር አበባው ለምሳሌ ዙሁር ላይ ወይም አሱር ላይ ወይም መግሪብ ላይ ወይም ኢሻ ላይ ወይም ሱብሂ ላይ ሊሆን ይችላል ከሶላት ወቅት ውጭ አይደለም ሶላት ወቅት ላይ አቆምላት ከሆነ ትመልከት ሶላት ወቅቱ ከመውጣቱ በፊት ምን ያህል ጊዜ ነበረኝ የሚለውን ትመለከታለች አላሁ አክበር የምትልበት ጊዜ እያላት ከሆነ ያቆመላት ይህን ሶላት መስገድ አለባት ማለት ነው ምክንያቱም ወቅቱ ላይ ስላገኘችው የሚታይላት ከዚህ ጋር መጀመሪያ እንደተጠቀስነው ለሶላት የሚሆን ጊዜ አይደለም አላሁ አክበር የምትልበት ቀድር ብቻ ነው የሚታይላት ለምሳሌ ሱብህ ወቅት ከመውጣቱ ወይም ዙሁር ወቅት ከመውጣቱ ቀደም ብሎ 1 ደቂቃ ብቻ እያለ ወይም አላሁ አክበር የምትልበት ቀድር ጊዜ እያለ አቆመላት 1 ደቂቃ ብቻ ለምሳሌ ካቆመላት እንግዲህ በዚህ በ1 ደቂቃ ውስጥ ታጥባ ውዱ አድርጋ ለመስገድ ጊዜ አይበቃትም ቢሆንም ግን ይህን ሶላት ትሰግዳለች ማለት ነው እስኪትታጠብ ውዱ እስክታደርግ አሱር ይገባል ቢሆንም አይ አሱር ገብቷልና አሱርን ብቻ ነው መስገድ ማለት የለባትም አሱርንም ዙሁርንም ትሰግዳለች ዙሁርን የምትሰግድበት ምክንያት ለምንድነው ዙሁር ወቅት ላይ ስላገኘች ደሙ ስላቆመላት ነው የወር አበባው ስላቆመላት ዙሁር ወቅት ላይ ስላቆመላት ዙሁርንም ትሰግዳለች ማለት ነው አሱር ወቅት እንደገባት እስክትታጠብ ውዱ እስክታደርግ አሱር ይገባል ከዛ በኋላ አሱር ወቅቱ ነው ጊዜው ስለሆነ አሱርን ትሰግዳለች ዙሁርንም ጨምራ ትሰግዳለች ማለት ነው ምክንያቱም አላሁ አክበር የምትልበት ቀድር ስላገኘች ሌሎችም ሶላቶች እንዲሁ ለምሳሌ መግሪብ ከመውጣቱ 1 ደቂቃ ቀደም ብሎ ቆመላት ወይ 2 ደቂቃ ቀደም ብሎ ቆመላት በዚህ ጊዜ ታጥባ ውዱ አድርጋ መስገድ አትችልም ጊዜ አይበቃትም የማይበቃት ከሆነ እንዲሁ ዝም ብላ ትታጠባለች እስክትታጠብ ውዱ እስክታደርግ አሱር ይደርሳል የዛኔ እስክትታጠብ ውዱ እስክታደርግ መግሪብ ይገባል መግሪብ ስለገባ መግሪብ ወቅቱ ነውና ወቅቱን ትሰግዳለች እንዲሁም አሱርንም ጨምራ ትሰግዳለች ማለት ነው ምክንያቱም አሱር ወቅት ላይ ስላቆመላት በዚህ መልኩ ያቆመላትን ጊዜ እንመለከታለን ሶላት ወቅት ነው ወይስ አይደለም የሚለውን እንመለከታለን ሶላት ወቅት ካልሆነ ግዴታ የሚሆንበት ነገር የለም ለምሳሌ ዱሃ ወቅት ላይ 4 ሰዓት አካባቢ ያቆመላት ዱሃ ወቅት ላይ ታቆመላት
ግዴታ የሆነ ሶላት የለም በዚህ ጊዜ ልክ ዙሁር ሲደርስ ግን ለዙሁር ታጥባ ውዱ አድርጋ መስገድ ግዴታ ይኖርባታል እንጂ ሌላ መስገደው ከዛ በፊት ያለ ሶላት የለም ምክንያቱም ሶላት ወቅት ላይ ስላልሆነ ያቆመው ሶላት ወቅት ከሆነ ግን እንመለከታለን ሲያቆምላት ምን ያህል ጊዜ ነበራት አላሁ አክበር የምትልበት ቀድር ጊዜ ነበራት ወይ ካለባት ካገኘች ሶላቱን መስገድ ይኖርባታል ነገር ግን ያላት ጊዜ ከዚህ ያነሰ ከሆነ ያ ሶላት ግዴታ አይሆንባትም ማለት ነው ሌላኛው እንግዲህ በዚህ መልኩ ከተበራራ ሌላኛው እንግዲህ ሙሳፊር ጀማዓ የሚያደርጋቸው ሶላቶች አሉ አንድ ሰው መንገደኛ ከሆነ አንዳንድ ዑለማዎች እንዳሉት ከ80 ኪሎ ሜትር በላይ ከፊሎቹ 135 ኪሎ ሜትር አካባቢ ከዛ በላይ ሆነ አንድ ሙሳፊር የሚጓዘው የዚህን ያለ ርቀት የሚጓዝ ከሆነ ሁለት ሶላቶችን በአንድ ላይ ያደረገ ይሰግዳል ዙሁርን ከአስር ጋር ወይም አስርን ከዙሁር ጋር አስቀድሞ ወይም አዘግይቶ ማለት ነው አስርን ወደ ዙሁር ማምጣት ይችላል ለሙሳፊር ብቻ ነው ሙሳፊርም ሆኖ መንገዱ ወንጀል የሌለበት ከሆነ ነው حرام ነገር ለመስራት ከሆነ አይችልም ነገር ግን ሐላል የሆነ ጉዞ ለምሳሌ ቤተሰብ ለመጠየቅ የሚጓዝ ከሆነ ዙሁርን ከአስር ጋር መስገድ ይችላል ወደ አስር አዘግይቶ ነገር ግን አዘገያለሁ ካለ አንድ ሸርጥ አለው ዙሁር ወቅት ከመውጣቱ በፊት ዙሁርን ወደ አስር ተአኺር እንዳደረገ እንዳዘገየን ያማድረግ አለበት ወይም ደግሞ አስርን ወደ ዙሁር ማስቀደም ይችላል አስርን ወደ ዙሁር ያስቀድማል ይህን የሚያስቀድም ከሆነ ግን ምን ማድረግ አለበት አስር ዙሁርን ሶላት እየሰገደ ከማስተላለመቱ በፊት አስርን ወደ ዙሁር እንደሚያመጣው ንያ ማድረግ አለበት እንዲሁም ማከታተል አለበት በመሃል ሰፊ ክፍተት መኖር አለበት ዙሁር እንደሰገደ ወዲያውኑ አስርን ማስከተል አለበት ቅደም ተከተላቸውን መጠበቅ አለበት አስርን ማስቀደም የለበትም የሚያስቀድመው የወቅቱን ባለቤት ዙሁርን ነው የሚያስቀድመው መግሪብና ዒሻም እንደዛው የሚሰበሰቡ ሁለቱ ሶላቶች ናቸው ዙሁርና አስር መግሪብና ዒሻ ሌሎች ሶላቶች አይደሉም መግሪብና ዒሻም እንዲሁ መግሪብን ወደ ዒሻ መውሰድ ከፈለገ መግሪብ ወቅት ከመውጣቱ በፊት መግሪብን ወደ ዒሻ እንደወሰደን ያማድረግ አለበት ዒሻ ወቅትን ወደ መግሪብ ማምጣት ከፈለገ ሙሳፊር ለሙሳፊር ነው ይሄ መንገደኛ ለሆነ ሰው ዒሻን ወደ መግሪብ ማምጣት ከፈለገ ደግሞ መጀመሪያ አስቀድሞ መስገድ ያለበት መግሪብን ነው መግሪብን ከማስተላለመቱ ከመጨረሱ በፊት ደግሞ ዒሻ እንደሚያመጣ ወደ መግሪብ እንደሚያመጣው እንደሚያቀድመው ንያ ማድረግ አለበት ከዛ በኋላ ሰፊ ክፍተት ሳይኖር ወዲያውኑ ዒሻን አስከትሎ መስገድ ይኖርበታል ማለት ነው አራት ረካ የሆኑትን ሶላቶችም ወደ ሁለት አሳጥሮ መስገድ ይችላል ይሄ አላህ ለሙሳፊር ያገራው ግራት ነው እንግዲህ ለሙሳፊሮች የተገራ ነገር ነው በዚህም መስራት ይችላል እንግዲህ እነዚህ የሚሰበሰቡ ሶላቶች ናቸው ዙሁርና አስር ብቻቸውን መግሪብና ዒሻ ብቻቸውን አስር ከመግሪብ ጋር ይተበሰበም ዙሁርና አስር ብቻቸውን ነው መግሪብና ዒሻ መራሳቸውን ችለው ነው ሱብሂ ከየትኛውም ጋር አይተበሰበም እንግዲህ እነዚህ አይነት አውቃት ሶላቶች አሉ እሺ አሁን ይሄንን የተቀስኩበት ከሐይድ መስአላ ጋር የወራባ መስአላ ጋር ተያያዥነት ያለው ስለሆነ ነው አንድ ሴት እንግዲህ ወቅቱ ከመውጣቱ አላሁ አክበር የሚለው ቀድር እያላት የዛን መጠን ወይም ከዛ ሰፋ ያለ ጊዜ ያገኘች ካቆመላት ወቅቱን መስገድ ይኖርባታል ግዴታ አለበት ብለናል ይሄን መከታተል ነው ሌላኛው ግን ሌላ ወቅት ላይ ካቆመ አንድ ሶላት ወቅት ላይ ካቆመ ምን መለከተው ከሱ በፊት ያለው ሶላት ከሱ ጋር የሚሰበሰብ ነው ወይ ለሙሳፊር ሶላት ሙሳፊር ዙሁርና አስርን መሰብሰብ ይችላል መግሪብና ዒሻ መሰብሰብ ይችላል ብለናል መሰብሰብ የሚችለው ወቅት ላይ ነው ወይ ያቆመላት የሚለውን ተመልክተን የሚሰበሰብ ወቅት ላይ ከሆነ መስገድ ይኖርባታል ማለት ነው ይህ ለምሳሌ አስር ላይ አቆመላት የወር አበባው ልክ 11 ሰዓት ላይ ወይም 10 ተኩል ላይ ካቆመላት 10 ተኩል ላይ ትታጠባለች ውዶ ታደርጋለች አስሩ ጊዜው ነውና ያገኘችበት ወቅት ስለሆነ ትሰግዳለች ነገር ግን ይሄን በምትሰግድበት ጊዜ ዙሁርን አላገኘውም ብላ አልሰግድም አትልም ምክንያቱም ዙሁር ሙሳፊር የሆነ ሰው መንገደኛ ሰው ወደ አስር ዙሁርን አዘግይቶ መስገድ ስለሚችል እሷም ዙሁርንም ወደ አስር አምጥታ መስገድ ይኖርባታል ማለት ነው ዙሁር ላይ በሐይድ ነበር ያሳለፈች በወር አበባ አስር ላይ ነበር ያቆመላት ነገር ግን አስር ከዙሁር ጋር የሚሰበሰብ ሶላት ስለሆነ ወይም ዙሁር ከአስር ጋር የሚሰበሰብ ሶላት ስለሆነ አስር ላይ አስርን ተሰግዳለች ወቅቱ የተገኘበት ወቅት ስለሆነ ዙሁርንም ተሰግዳለች
ዙሁርን የምሰግደው ለምንድነው ከአስር ጋር የሚሰበሰብ ስለሆነ ነው እንጂ ወቅት ስላገኘች አይደለም እንዲሁም ዒሻንም በዛ መግሪብም በዛ መልኩ ዒሻ ወቅት ላይ ከቆመላት ለምሳሌ ምሽቱ 6 ሰዓት ላይ ከቆመላት ወቅቱ ነውና ታጥባ ውዱ አድርጋ ዒሻን ትሰግዳለች ግን ዒሻን ብቻ አይደለም መስገደው መግሪብንም መስገድ ይኖርባታል ምክንያቱም መግሪብ ከዒሻ ጋር በዚህ ለዚህ ضرورዎች እንደ ሙሳፊር ላሉ ضرورዎች አብሮ የሚሰገድ ሶላት ስለሆነ ከዛ ውጪ ግን ለምሳሌ ሱብሂ ላይ ልክ ሱብሂ እንደገባ የወር አበባ ከቆመላት ታጥባ ውዱ አድርጋ ሱብሂን ብቻ ነው መስገደው እንጂ ዒሻን አታመጣም ምክንያቱም ዒሻና ሱብሂ አብረው በአንድ ላይ የሚሰገዱ የሚሰበሰቡ ሶላቶች ስላልሆኑ ስለዚህ ሱብሂን ብቻ ትሰግዳለች ማለት ነው ዙሁር ላይ ካቆመላት ለምሳሌ 8 ሰዓት ላይ ካቆመላት ታጥባ ውዱ አድርጋ ወዲያውኑ ዙሁርን ትሰግዳለች እንጂ ሱብሂን ወደ ዙሁር አታመጣው ምክንያቱም አብረው የሚሰበሰቡ ሶላቶች ስላልሆኑ በዚህ መልኩ አንድ ሴት መከታተል ይኖርባታል እንግዲህ የሚያስረዳው ምንድነው ወቅቶችን በአግባቡ መከታተል አለባት አዛን ብቻ መጠበቅ ሳይሆን ወቅቶችን መከታተል እና ማየት ይኖርባታል ማለት ነው ወቅቱ ወጣ ወይስ አልወጣ የሚለውን ሀይድ ላይ ብትሆንም ባትሆንም መከታተል አስፈላጊ ነው ምክንያቱም አንዳንዴ ሙአዚኖች አንዳንድ ቦታ ላይ አዛን የሚያደርጉ ሰዎች በጣም ይዘገያሉ አንዳንዴ ደግሞ አንዳንድ ቦታ ላይ በጣም የሚፈጥኑም አሉ ስለዚህ ማንኛውም ሰው በራሱ ክትትል ማድረግ ይኖርበታል ማለት ነው ረሱል ሰለላሁ ዐለይሂ ወሰለም ከሰይዱና ጅብሪል ዐለይሂ ሰላም በተማሩበት መልኩ አምስት ተውቀት ሶላቶችን ወቅቶቻቸውን የተማሩት ከሰይዱና ጅብሪል ነው እሳቸው ከሰይዱና ጅብሪል ተምረዋል እሳቸውም ለሱሐባዎች አስተምረዋል በዚህ መልኩ እየተላለፈ የመጣውን በአግባቡ ማወቅና ሶላታችንን በአግባቡ መስገድ ይኖርብናል በዚህ መልኩ ራሳችንን ከወንጀል እንጠብቅ ግዴታችንን በአግባቡ እንፈጽም ወሰለላሁ ዐላ ሰይዲና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም ሰላም አለይኩም ወራህመቱላህ